ክላውዲዮ ራኔሪ ታሪክ መስራቱን ቀጥሏል። በ2016 የማይታሰበውን ነገር ፈጽሞ ሌስተር ሲቲን የፕሪሚየር ሊጉ ሻምፒዮን ማድረግ ብዙዎች በስፖርት ዓለሙ ከተፈጸሙ ተአምራዊ ነገራቶች ውስጥ አንዱ ነው ይላሉ። አሁን ደግሞ ከ10 ዓመታት በኋላ ሌላኛውን ተአምር በሮማ ቤት እየሰራ ይገኛል። ሮማ ለመጀመሪያ ጊዜ የመጣበት የመጀመሪያ ጨዋታውንም ከ50 ዓመታት በፊት ያደረገበት ቤት ነው። በ2019 በጊዜያዊ አሰልጣኝነት ሮማን ይዞ ነበር። በመጨረሻም ጨዋታ ላይ ደጋፊዎች እንደዚህ የሚል ባነር ይዘው መጥተው ነበር። ሚስተር ራኒሪ ኢን ሞመንት ኦፍ ኒድ ዩ አንሰር ዘ ኮል ናው ሪሲቭ ዘ አፕሪሺዬሽን ኦፍ ዩር ፒፕል። በጊዜው እንባውን መቆጣጠር አቅቶት ነበር። ከዓመታት በኋላ ሮማ መውደቅ ጀመረች። ቦርዱ ሞሪኒዮን አባሮ የቀድሞውን ሌጀንድ ተጫዋች ዴሮሲን አመጡት። ቢሆንም ነገሮች ወደ ሌላ አቅጣጫ አመሩ። እሱንም አስወጡት። ከዛ በኋላ ኢቫን ዙሪችን አመጡት። እሱንም ቢሆን ሳይቆይ አባረሩት። የቀድሞ ስራ አስፈጻሚ ለቀቀች። ከዛ ሮማ እየሰመጠ ያለ መርከብ ሆነ። ከዛም አንድ የስልክ ጥሪ ያደረጉ እንደገና ለክላውዲዮ ራኔሪ። እናም እሱ ፊቱን አላዞረባቸውም። ጥሪውን ተቀበለ። በአመቱ ውስጥ ሶስተኛ አሰልጣኝም ሆነ ለክለቡ። በ73 አመቱ ከጡረታ ተመለሰ። ለብር ወይም ለደስታ አልነበረም፣ ለቤቱ ባለው ፍቅር ነበር። እንደመጣም ከተናገረው ውስጥ እዚህ ያለነው ደጋፊዎቻችንን ለማስደሰት ነው አለ። ከዛ ከብዙ ሳምንታት በኋላ ኢንተርን በሳንሲሮ የሊጉን መሪ ገጠሙ። እናም ያልታሰበው ነገር አደረጉ። ኢንተርን 1-0 አሸነፈ። አሁን ሮማ በክላውዲዮ ራኔሪ 19 ጨዋታን አልተሸነፈም። እናም አሁንም ሮማ ከገቡበት ማጥ ውስጥ ዳግም አንሰራርተው። ምክንያቱም ደግሞ ክላውዲዮ ራኔሪ ነው የክፉ ጊዜ ደራሻቸው። እናም አሁንም ታሪክን መስራት ቀጥሏል፣ ለቤቱም ለሮማ።